Palm oil is cheap and ubiquitous. It's used in thousands of በሻምፖ ውስጥ አለ፣ በቸኮሌቶ ውስጥ፣ በከንፈር ቀለሞ፣ እንዲያውም በመኪናው የነዳጅ ታንክ ውስጥ ጭምር ይገኛል። አሁኑኑ በቤቶ ውስጥ ይህንን አንድ ንጥረ ነገር የያዙ ቢያንስ 20 ምርቶች ሊኖሩ ይችላሉ። ነገር ግን እርስዎ የሚያውቁት ለምግብ ዘይትነት ሲጠቀሙበት ነው። ይሁንና ይህ ነገር እንዴት እንደሚመረት ሲሰሙ ነገሩ አስገራሚም አነጋጋሪም የሚሆን ጉድ ይዟል። ወደ አንደኛ ቲዩብ እንዴት ይሰራል ፕሮግራማችን እንኳን በደህና መጣችሁ። ዛሬ በዓለማችን ላይ በስፋት የሚመረተውን የእጽዋት ዘይት የፓልም ዘይት ወይንም ፓልም ኦይል አመራረት በጥልቀት እንመለከታለን። በዓመት 77 ሚሊዮን ሜትሪክ ቶን ይመረታል። ይህ መጠን ከ30,000 በላይ የኦሎምፒክ የመዋኛ ገንዳዎችን መሙላት ይችላል። ይህ ወርቃማ ፈሳሽ በሱፐርማርኬት ከሚታዩ የታሸጉ ምርቶች በግማሽ ያህሉ ውስጥ ይገኛል። ሆኖም ከዛፍ ተለቅሞ እስከ መደርደሪያ ድረስ የሚጓዝበት መንገድ ለብዙ ሸማቾች በሚስጥር የተሸፈነ ነው። ነገር ግን ታሪኩ ውስብስብ የሚሆነው እዚህ ጋር ነው። ከዚህ ውጤታማነትና በየቦታው መገኘት በስተጀርባ የአካባቢው ውድመት፣ የጉልበት ብዝበዛ፣ ውዝግቦችና የጤና ክርክሮች አሉ። አንዳንዶች ተአምረኛው ሰብል ይሉታል፣ ሌሎች ደግሞ የፕላኔቷ ስጋት ይሉታል። ዛሬ መረጃውን በመግለጽ አጠቃላይ ሂደቱን፣ ጥሩውን፣ መጥፎውንና አስደናቂውን ሜካኒካዊ ሂደት እንቃኛለን። እንዴት እንደሚሰራ አብረን እንይ። ቻናሉን ግን በቅድሚያ ሰብስክራይብ በማድረግ ቪዲዮንም ላይክ ማድረግ አይዘንጉ። የፓልም ዘይት አመራረት ሚስጥር የሚገለጠው በምድር ወገብ አካባቢዎች በሚገኙ የፓልም ዘይት ፋብሪካዎች ወይንም ፓልም ኦይል ሚልስ ውስጥ ነው። ኢንዶኔዥያ እና ማሌዥያ የዓለምን አቅርቦት ከ75 በመቶ በላይ በማምረት ኢንዱስትሪውን በበላይነት ይቆጣጠራሉ። እነዚህ ተራ ፋብሪካዎች አይደሉም። በቀን 24 ሰዓት በዓመት 365 ቀናት ያለማቋረጥ የሚንቀሳቀሱ ግዙፍ የኢንዱስትሪ መንደሮች ናቸው። ወደ ሰማይ የተሰቀሉ ግዙፍ ሲሎዎች፣ በማቀነባበሪያ ጣቢያዎች መካከል የሚሳቡ ማለቂያ የሌላቸው የማጓጓዣ ቀበቶች ወይንም ኮንቬየርስ እና ዘይቱን ለማውጣት አስፈላጊውን ሙቀት የሚያመነጩ ግዙፍ የእንፋሎት ቦይለሮች። አየሩ ለየት ያለ ጠረን አለው። የመሬትና የፍራፍሬ ሽታ ከከባድ ማሽነሪዎች የብረት ሽታ ጋር የተቀላቀለበት ነው። የመከላከያ ልብስ የለበሱ ሰራተኞች በቀን በሺዎች የሚቆጠሩ ቶኖችን የሚያቀነባበሩ አውቶማቲክ ማሽኖችን ይቆጣጠራሉ። ይህ ጥሬውን ፍሬ ወደ ፈሳሽ ወርቅ የሚቀይር የሜካኒካል ትርኢትን ይመስላል። ነገር ግን አንድ ፈተና አለ። እነዚህ ፋብሪካዎች ከጊዜ ጋር መሽቀዳደም አለባቸው። ትኩስ የፍሬ ዘለላዎች ከተቆረጡ በ24 ሰዓታት ውስጥ ፋብሪካ መድረስ አለባቸው። ለምን? ምክንያቱም ፍሬዎቹ ከዛፉ ላይ እንደተቆረጡ የኬሚካል ግብረ መልሶች ዘይቱን ማበላሸት ይጀምራሉ። ይህም የነፃ ፋቲ አሲድ መጠንን በመጨመር ጥራቱን ያሳጠዋል። ይህ ከኬሚስትሪ ጋር የሚደረግ ሩጫ ነው። መጠኑ አስገራሚ ነው። አንድ ትልቅ ፋብሪካ በአንድ ሰዓት ውስጥ ከ60 እስከ 90 ቶን የፍሬ ዘለላዎችን ማቀነባበር ይችላል። ይህም በየ60 ደቂቃው የ60 መኪናዎችን ያህል ክብደት ያላቸውን ፍሬዎች በማሽኖቹ ውስጥ ያልፋሉ ማለት ነው። ይህ የኢንዱስትሪ ጥንካሬ ግን ዋጋን ያስከፍላል። የቆሻሻ ውሃ ማጣሪያዎች የፍሳሽ ቆሻሻን ለመቆጣጠር ቢሞክሩም ተቺዎች ግን ያልተጣራ ፍሳሽ የአካባቢውን የውሃ አካላት እየበከለ መሆኑን ይናገራሉ። ይህም በኢንዱስትሪ ውጤታማነትና በተፈጥሮ ጥበቃ መካከል ያለውን ከፍተኛ ውጥረት ማሳያ ሆኗል። ነገር ግን እነዚህ ማሽነሪዎች ወደ ስራ ከመግባታቸው በፊት ነገር ሁሉ የሚጀምረው በእርሻ ቦታ ላይ በሚገኝ አንድ አስደናቂ ዛፍ ነው። ኤሌስ ጄነሲስ ወይም የአፍሪካ ዘይት ፓልም። መገኛዋ የምዕራብ አፍሪካ ረግረጋማ ቦታዎች ቢሆኑም ይህች ዝርያ በእስያ፣ አፍሪካና ላቲን አሜሪካ ሞቃታማ አየር ውስጥ በመልመድ የሐሩር ክልል የግብርና የጀርባ አጥንት ሆናለች። የዝግጅት ምዕራፉ የሰብሉን ውጤታማነትና አነጋጋሪነቱን ይገልጣል። መሬት መመንጠር አለበት። የመጀመሪያው የሞራል ጥያቄ የሚነሳው እዚህ ላይ ነው። ሰፊ ደኖች ለፓልም እርሻዎች ቦታቸውን ለቀዋል። ይህም ለብዝሃ ሕይወት መጥፋትና በዓመት በሚሊዮን የሚቆጠሩ ቶን የካርበን ልቀት እንዲኖር ምክንያት ሆኗል። የማልማት ሂደቱ ጥንቃቄ የተሞላበት ነው። ችግኞች ለከፍተኛ ምርትና ለበሽታ የመቋቋም አቅማቸው ተመርጠው ከ12 እስከ 18 ወራት በችግኝ ጣቢያ ውስጥ ይኮተኮታሉ። አንዴ ሲዘጋጁ በጥንቃቄ ወደ እርሻ ይዛወራሉ። ለፀሐይ ብርሃን አመች እንዲሆን እርስ በርሳቸው በ9 ሜትር ርቀት በ3 ማዕዘን ቅርጽ ይተከላሉ። ያንዳንዱ ወጣት ፓልም ከፍተኛ እንክብካቤ ያገኛል። መደበኛ ውሃ፣ አረም ማጽዳትና
በመጀመሪያ ዓመት በአንድ ሄክታር ከ100 እስከ 150 ኪሎ ግራም ናይትሮጅን አዘል ማዳበሪያ ይሰጠዋል። እንደ ራይኖሰርስ ቢትል ያሉ አጥፊ ነፍሳትን ለመከላከል ጸረ ተባይ መድኃኒቶች ጥቅም ላይ ይውላሉ። የአፈር መሸርሸርን ለመከላከልና የአፈር ጤንነትን ለመጠበቅ በፓልም ዛፎች መካከል ሌሎች እጽዋት ይተከላሉ። በሶስተኛው ዓመት ለውጥ ይታያል። የፓልም ዛፎቹ ለአቅመ ምርት ይደርሳሉ። ቅጠሎቻቸውም እስከ 5 ሜትር ወይንም የአንዲት ትንሽ መኪና ርዝመት ያህል ይዘረጋሉ። አሁን ለማምረት ዝግጁ ናቸው። የሚያመርቱትም አስደናቂ ነው። እያንዳንዱ ዘለላ ከ10 እስከ 25 ኪሎ ግራም ይመዝናል። በሚቀጥሉት 25 እስከ 30 ዓመታት ውስጥ አንድ ዛፍ በአንድ ሄክታር በዓመት ከ20 እስከ 30 ቶን ትኩስ የፍሬ ዘለላዎችን ሊሰጥ ይችላል። ይህ የፓልም ዘይት ልዩ ኃይል ነው። ጥቂት መሬት ተጠቅሞ ብዙ ምርት መስጠቱ። አንድ ሄክታር የፓልም ዛፍ 4.17 ሜትሪክ ቶን ዘይት ያመርታል። ይህንን ከሶያቢን ዘይት ጋር ሲያወዳድሩት እሱ በተመሳሳይ መሬት 0.4 ቶን ብቻ ነው የሚሰጠው። የፓልም ዘይት ከሶያቢን በ10 እጥፍ ይበልጣል። የፓልም ዘይትን በጣም አስፈላጊና በተመሳሳይ ጊዜ ችግር ፈጣሪ የሚያደርገው ይህ ውጤታማነቱ ነው። እሱን በሌላ ለመተካት ብንሞክር እጅግ ሰፊ መሬት መጠቀም ይኖርብናል። እነዚያ ፍሬዎች ደማቅ ቀይ ብርቱካናማ ቀለም ሲይዙ የመሰብሰብ ምዕራፍ ይጀምራል። ይህ በዚህ የኢንዱስትሪ ጉዞ ውስጥ የመጀመሪያው በእጅ የሚከናወን ተግባር ነው። እዚህ ጋር የሰው ልጅ ጥበብ ከማሽኖች በላይ የበላይነት ይይዛል። ልምድ ያላቸው ሰራተኞች የበሰሉ ፍሬዎችን ለመለየት እርሻዎቹን ይቃኛሉ። እዚህ ጋር ጊዜ ወሳኝ ነው። በትክክል ሲበስል የፍሬው ስጋዊ ክፍል ወይንም ሜዞካርፕ ከ56 እስከ 70 በመቶ ዘይት ይይዛል። ቀድመው ከቆረጡት ምርቱ ይቀንሳል። ካዘገዩት ደግሞ የአሲድ መጠኑ እየጨመረ ስለሚሄድ የዘይቱን የመቆየት ጊዜና የገበያ ዋጋ ያሳጠዋል። ለወጣት ዛፎች ሰራተኞች ረጅም ዘንግ ላይ የተገጠመ መሮ ወይንም ኪስል በመጠቀም ዛፉን ሳይጎዱ ዘለላዎችን ይቆርጣሉ። ነገር ግን ዛፎቹ ያደጉ ሲሄዱ እስከ 15 ሜትር ወይንም 5 ፎቅ ህንፃ ቁመት ይደርሳሉ። ለእነዚህ ግዙፍ ዛፎች ሰራተኞች የመወጣጫ ገመዶችን በመጠቀም ወደ ላይ በመውጣት ዘለላዎችን ይቆርጣሉ። እያንዳንዱ ዘለላ ከ1000 እስከ 3000 የሚደርሱ ትናንሽ ፍሬዎችን ይይዛል። ሲቆረጡ መሬት ላይ ወይንም በተዘረጋ መረብ ላይ ያርፋሉ። ከዚያም በፍጥነት በጋሪ ወይንም በጭነት መኪና ይጓጓዛሉ። አሁን ፍጥነት ወሳኝ ነው። የ24 ሰዓት የጊዜ ቆጠራው ተጀምሯል። በዘመናዊ ግዙፍ እርሻዎች ውስጥ ዘለላዎቹን እየነቀነቁ የሚያራግፉ ሜካናይዝድ አጫጆች ገብተዋል። አነስተኛ አርሶ አደሮች የዓለምን ምርት 40 በመቶ ያመርታሉ። እነሱም ሙሉ በሙሉ በሰው ኃይል ላይ የተመሰረቱ ናቸው። ዝቅተኛ ክፍያ፣ ረጅም የሥራ ሰዓትና የደህንነት ስጋቶች በዚህ ኢንዱስትሪ ውስጥ የሞራል ጥያቄዎችን እያስነሱ ይገኛሉ። ይህም ከእያንዳንዱ የኢንዱስትሪ ሂደት በስተጀርባ የሰው ልጆች ሕይወት መኖሩን ማስታወሻ ነው። ዘለላዎቹ ፋብሪካ እንደደረሱ የጊዜ ቆጠራው ይቀጥላል። የጥራት ተቆጣጣሪዎቹ ብስለቱና ንጽህናውን ያረጋግጣሉ። ጥራት የሌላቸው ዘለላዎች ወዲያውኑ ውድቅ ይደረጋሉ። ቀጥሎ የመጀመሪያው ዋና ሂደት ይመጣል፣ ማምከን ወይንም ስተራላይዜሽን። ይህ ለንጽህና ብቻ አይደለም፣ ጊዜን ለማቆም ወይንም ደግሞ ዘይቱን የሚያበላሹ የኬሚካል ግብረ መልሶችን ለማቆም ነው። ዘለላዎቹ በትልልቅ ሲሊንደር መሰል ሳጥኖች ተጭነው ወደ ማምከኛ ማሽኖች ይገባሉ። እነዚህ ማሽኖች እንደ ግዙፍ ግፊት ማብሰያዎች ወይንም አውቶኬቭስ ናቸው። በውስጣቸው ከፍተኛ ግፊት ያለው እንፋሎት እስከ 140 ዲግሪ ሴልሺየስ ይለቀቅባቸዋል። ዘለላዎቹ ከ75 እስከ 90 ደቂቃዎች በዚህ የእንፋሎት መታጠቢያ ውስጥ ይበስላሉ። ይህ የሙቀት ሕክምና በአንድ ጊዜ ብዙ ነገሮችን ያከናውናል። አንደኛ፣ ዘይቱን የሚሰባብሩ ኢንዛይሞችን ያጠፋል። ሁለተኛ፣ ፍሬዎቹ ከግንዱ በቀላሉ እንዲለቁ ያደርጋል። ሶስተኛ፣ ባክቴሪያዎችና ሌሎች ተህዋሲያን ይገደላሉ። ሂደቱ ሲጠናቀቅ ዘለላዎቹ ተለስልሰውና መክነው ለሚቀጥለው ደረጃ ይወጣሉ። በተራቀቁ ፋብሪካዎች ውስጥ ይህ ሂደት ከአካባቢ ጥበቃ ጋር ይያያዛል። እንፋሎቱ የሚመነጨው በኋላ ላይ ከሚወጡት ባዶ የፍሬ ግንዶች በሚቃጠል ነዳጅ ነው። ይህ ቆሻሻን ለኃይል ምንጭነት የመጠቀም ሂደት ነው። ቀጥሎ ፍሬዎቹን መለየት ወይንም ትሬሲንግ ይመጣል። የመከኑት ዘለላዎች ወደሚሽከረከሩ ሮታሪ ድራሞች ይገባሉ። ድራሙ በደቂቃ ከ20 እስከ 30 ጊዜ ሲሽከረከር ፍሬዎቹ ከግንዱ ተለይተው ይረግፋሉ። ይህ ሂደት በ15 ደቂቃ ውስጥ 95 በመቶ ፍሬዎችን ይለያል። የተለዩት ፍሬዎች
ወደ ቀጣዩ ጣቢያ ይጓጓዛሉ። ባዶ ግንዶቹ ደግሞ ለማዳበሪያነት ወይንም ለቦይለር ነዳጅነት ይውላሉ። ሆኖም አንዳንድ ቦታዎች እነዚህ ግንዶች በቆሻሻ መጣያ ላይ ስለሚጣሉ ከካርቦን ዳይኦክሳይድ የበለጠ ጉዳት ያለው ሜቴን ጋዝ እንዲፈጠር ያደርጋሉ። አሁን ወደ ማላመጥ ወይንም ዳይጀሽን ደረጃ ደርሰናል። ይህ ፍሬዎቹን በመፍጨትና በማሸት ለዘይት መጭመቅ የሚዘጋጅ ሂደት ነው። የተለዩት ፍሬዎች ሙቀት ወዳለባቸው የማላመጫ ታንኮች ይገባሉ። በውስጣቸው የሚሽከረከሩ ቢላዎች ፍሬዎቹን ከ20 እስከ 30 ደቂቃዎች ያሻቸዋል። ይህ ሂደት የፍሬውን ስጋዊ ክፍል በመሰባበር በውስጡ ያለውን ዘይት እንዲለቀቅ ያደርጋል። ነገር ግን በውስጡ ያለውን የፍሬውን ፍሬ ወይንም ነት እንዳይሰበር በጥንቃቄ ይከናወናል። እነዚያ ፍሬዎች በሌላ አይነት ዘይት ለብቻቸው ይቀነባበራሉ። በዚህ ሂደት ውስጥ ፍሬው እንዳይወፍር ጥቂት ውሃ ይጨመራል። ነገር ግን መጠኑ መመጠን አለበት። ውሃው ከበዛ በኋላ ላይ ዘይቱን ለማጥራት ያስቸግራል። ከዚያም ዋናው ምዕራፍ ይመጣል፣ መጭመቅ ወይንም ፕረሲንግ። ይህ ፍሬ ዘይቱ የሚወጣበት የጠቅላላው ፋብሪካ ልብ ነው። የለመለመው ፍሬ ወደ ስክሪው ፕሬስ ማሽኖች ይገባል። እነዚህ ማሽኖች ከፍተኛ ግፊትን በመጠቀም ዘይቱን ከፍሬው ውስጥ ጨምቆ ያወጡታል። የሚፈጠረው ግፊት ከከባቢ አየር ግፊት በ500 እጥፍ ይበልጣል። ውጤቱ ጥሬ የፓልም ዘይት ወይንም ሲፒኦ ተጨምቆ ይወጣል። ይህ ዘይት ለየት ያለ ቀይ ቀለም አለው። ይህም በውስጡ ባለው ቤታ ካሮቲን ምክንያት ነው። ይህ ካሮትን ብርቱካናማ የሚያደርገው ንጥረ ነገር ነው። በዚህ ደረጃ ከጠቅላላው የፍሬ ክብደት ከ20 እስከ 25 በመቶ ዘይት ሆኖ ይወጣል። የቀረው ተረፈ ምርት ወይንም ፕሬስ ኬክ ፋይበርና ፍሬዎቹን የያዘ ሲሆን እሱም ለሌላ አገልግሎት ይውላል። እነዚህ መጭመቂያዎች በሰዓት ከ15 እስከ 30 ቶን የማስተናገድ አቅም አላቸው። ጥሬው የፓልም ዘይት ገና ለጥቅም ዝግጁ አይደለም። በውስጡ ፋይበር፣ ውሃና ሌሎች ቆሻሻዎች አሉት። የማጥራት ሂደቱ እነዚህን ያስወግዳል። በመጀመሪያ ዘይቱን ወደ ማጣሪያ ታንኮች ይገባል። ከዚያም ወደሚረጋጉ ታንኮች ወይንም ሴትሊንግ ታንክስ በመሄድ ከ1 እስከ 2 ሰዓታት ይቆያል። በዚህ ጊዜ ውሃና ከባድ ቆሻሻዎች ወደታች ሲሰምጡ ንጹህ ዘይት ወደ ላይ ይንሳፈፋል። ነገር ግን ይህ ብቻ በቂ አይደለም። በመቀጠል ሴንትሪፊዩጅ ማሽኖች ዘይቱን በከፍተኛ ፍጥነት በማሽከርከር የቀሩትን ጥቃቅን ቆሻሻዎች ይለያሉ። በመጨረሻም የውሃውን መጠን ለመቀነስ በማድረቂያዎች ውስጥ ያልፋሉ። ያስታውሱ፣ ቅድም የተረፈው የፍሬው ፍሬ ወይንም ነት የራሱ ጉዞ አለው። እሱም ተሰባብሮ በውስጡ ያለው ከርነል ይወጣል። ከዚህም የፓልም ከርነል ዘይት ወይንም ፓልም ከርነል ኦይል ይመረታል። ይህ ዘይት ቀለል ያለና ለተለያዩ ኢንዱስትሪዎች የሚውል ነው። ለከፍተኛ ጥራት ምርቶች የፓልም ዘይቱ አርቢዲ የጸዳ ቀለም የሌለውና ጠረኑ የጠፋ እንዲሆን ይደረጋል። አንደኛ ዲጋሚንግ በውስጡ ያሉ ተለጣፊ ነገሮችን ማስወገድ፣ ሁለተኛ ማለስለስ ወይንም ኒውትራላይዜሽን ነፃ ፋቲ አሲዶችን ማስወገድ፣ ሶስተኛ ማቅለም ወይንም ብሊቺንግ በልዩ አፈር አማካኝነት ቀለሙን መቀነስ፣ አራተኛ ጠረን ማስወገድ ወይንም ዲኦዶራይዜሽን በከፍተኛ ሙቀትና ግፊት የዘይቱን ጠረንና ጣዕም ማጥፋት። ውጤቱ ምንም አይነት ጣዕምም ሆነ ሽታ የሌለው ወርቃማ ዘይት ይሆናል። ይህም ለምግብ ፋብሪካዎች እንደ ፍላጎታቸው የሚጠቀሙበት ግብአት ይሆናል። እንግዲህ የፓልም ዘይት ጉዞ ይህንን ይመስላል። የሐሩር ክልል ዛፎች ተነስቶ እስከ ቤትዎ ድረስ። ይህ ሂደት በግብርናና በሜካኒካል ምህንድስና ረገድ ትልቅ ስኬት ነው። ውጤታማነቱ አያጠራጥርም። ከማንኛውም ሰብል በላይ ዘይት ይሰጣል። የኢንዱስትሪው ጥንቃቄም የሚደንቅ ነው። ነገር ግን እንደተመለከትነው ይህ ውጤታማነት ትልቅ ዋጋ ያስከፍላል። የደን መጨፍጨፍ፣ የሰራተኞች መብት ጥያቄና የጤና ክርክሮች አሁንም አነጋጋሪ ናቸው። የፓልም ዘይት እንዲሁ ጥሩ ወይም መጥፎ ተብሎ የሚፈረጅ አይደለም። ነገሩ ውስብስብ ነው። እሱ የሰው ልጅ ብልህነት ውጤት ቢሆንም በኢንዱስትሪ ደረጃ የሚመረት ምግብ የሚያስከትለው ዋጋ የሚያሳስብ ታሪክ ነው። እንደ ሸማች እንዴት እንደሚመረት ማወቅ የምንገዛቸውን ምርቶችና የምንደግፋቸውን ስርዓቶች በጥንቃቄ ለመምረጥ የመጀመሪያው እርምጃ ነው። እንዴት ተሰራ ፕሮግራማችንን ስለተከታተላችሁ እናመሰግናለን። ይህ ዝግጅት አስደሳች ሆኖ ካገኛችሁት አንደኛ ቲዩብን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ገና ብዙ የምናሳያችሁ አስደናቂ ነገሮች አሉ። እናም በኮሜንት መስጫ ላይ ንገሩን። ይህ መረጃ ስለ ፓልም ዘይት የነበራችሁን አመለካከት ቀይሮታል? ሐሳባችሁን ለመስማት እንጓጓለን። እስከሚቀጥለው ጊዜ በዙሪያችሁ ያሉት ነገሮች እንዴት እንደሚመረቱ መጠየቃችሁን ቀጥሉ። ከጀርባቸው ያለው ታሪክ ሁልጊዜም ካሰባችሁት በላይ አስደሳች ነው።